ለማድረግ ወይም ሜዲቴሽን የሚባለው ነገር ለማድረግ እጃችንን እንዲማረግ ራችንን እንደዚህ ማጣመር አይጠበቅብንም። እንደውም ጥናቶች እንዳመለከቱት ከሆነ ሐሳባችንን እና ትኩረታችንን ሰብስበን የምንጸልይ ከሆነ እንደ ሜዲቴሽን ወይም እንደ ተመስጦ እንደሚቆጠር ነው። ብዙ ሰዎች ከሃይማኖት ጋር ያገናኙታል፣ ግን ያ ይገናኛል። ያ ማለት ተመስጦ ራሱን የቻለ ሃይማኖት ነው ማለት ሳይሆን ሐሳባችንን ትኩረታችንን ስንሰበስብ ኮንሺየስ እና ሰብኮንሺየስ ማይንዳችን ይገናኛሉ። ከምንፈልገው ከኛ በላይ ካለው ኃይል ጋር ራሳችንን የማገናኘት አቅሙ በጣም ከፍተኛ ስለሆነ ነው። ምንም አይነት ሃይማኖት ብትከተሉና ተመስጣችሁ ብትጸልዩ እንደ ሜዲቴሽን ይቆጠራል እንጂ ራሱን የቻለ ሃይማኖት አይደለም። በጣም ብዙ ጥቅሞች አሉት። ስትመሰጡ በጸሎት መልክ ሊሆን ይችላል፣ ፐርፐዝሊ ተቀምጣችሁ ሊሆን ይችላል። ለጀማሪዎች ነው ተረጋግታችሁ ዘና ብላችሁ ብትቀመጡ ተብሎ ነው የሚመከረው ለመጀመሪያ ያክል። ከዛ በኋላ ራሳችሁ እንደምትፈልጉት ማሳደግ ትችላላችሁ። እና 5ቱን የተመስጦ ጥቅሞች ነግራችኋለሁ። በጣም ድንቅ ነገር ነው ያገኙት። ዋነኛው የተመስጦ ጥቅም ጭንቀትን ይቀንሳል። ጥናቶች እንደሚያመለክቱት ከሆነ ተመስጦ በምናደርግ ሰዓት ሰውነታችን ውስጥ ያሉ ጡንቻዎች እንዲዝናኑና አላስፈላጊ ነገሮች እንዲወገዱ ያደርጋል። በዚህም ምክንያት አይምሯችንና ሰውነታችን ኃይሉ እንዲጨምርና ጤናማ እንዲሆን ያደርገናል። ሁለተኛው ጥቅም በጣም ጥልቅ የሆነ እንቅልፍ እንድንተኛ ያደርገናል። እንደሚታወቀው ብዙ አይነት እንቅልፎች አሉ። እዛ ውስጥ ጥሩ የሚባለውን ዲፕ የሚባለውን እንቅልፍ እንድንተኛ ያደርገናል። ሶስተኛውና ደስ የሚለው የተመስጦ ጥቅም የፈጠራ አቅማችንን ይጨምርልናል። እንዴት ብትሉ ኮንሺየስ እና ሰብኮንሺየስ ማይንዳችን አንድ ላይ እንዲሰሩ ያደርጋል። በዛም ምክንያት የተለያዩ አዳዲስ ሐሳቦችን እንድናመነጭና ያንንም በተግባር ላይ እንድናውለው ስለሚረዳን ነው። አራተኛው ትኩረታችንን እንድንሰበስብ ያደርገናል። ይሄም በአጭር ሰዓት ውስጥ ብዙ ስራ ማከናወን እንድንችል ይረዳናል። አምስተኛውና ለዛሬ የመጨረሻው የተመስጦ ጥቅም ልንገራችሁ። ጤናማ የሆነ አይምሮና ሰውነት እንዲኖረን ያደርጋል። የሚገርማችሁ በ1400 በሚሆኑ በዩኒቨርሲቲ ተማሪዎች ላይ ተጠንቶ የተገኘው ውጤት ምን መሰላችሁ? ተመስጦ የሚያደርጉ ሰዎች ጤናማ የሆነ ሰውነት እንዳላቸውና የደም ግፊትን እንደሚከላከል ሰውነታችን በሽታን የመከላከል አቅሙን እንደሚጨምር ተረጋግጧል። ሞክሩት። ለ1 ደቂቃ ለ2 ደቂቃ እያላችሁ ቀስ በቀስ የተመስጦ አቅማችሁን ማሳደግ ትችላላችሁ። ስፔሻሊ ዘወትር ጸሎት የምታደርጉ ሰዎች አስባችሁትም ሆነ ሳታስቡት በተረጋጋ መንፈስ ሌላ ሐሳብ ሳትቀላቅሉ ብትጸልዩ ከሆነ በሴም ታይም ተመስጦም እያደረጋችሁ ከፈጣሪያችሁም ጋር የምትገናኙበት መንገድ ነው። ሰላማችሁ ይብዛ።